ሁለት የተደረጉ የፕሪሚየር ሊግ መርሃ ግብሮች ነበሩ። ቀን ላይ ቦርንማውዝ ከማንቸስተር ሲቲ ያፋጠጠው የእንግሊዝ ፕሪሚየር ሊግ መርሃ ግብር በብዙዎች ዘንድ ቀልብን የሳበ ድንቅ ጨዋታ ነበረ። ቀደም ሲል ቦርንማውዝ መሪ መሆን ቢችሉም ኋላ ላይ በተቆጠሩ 2 ጎሎች ማንቸስተር ሲቲ አሸናፊ ሆነው የወጡበት ጨዋታ የሚታወስ ነበር። ከዛም ማለፍ ሲል ምሽት ላይ 12 ሰዓት ተኩል አካባቢ ላይ ደግሞ ሊቨርፑል ከኒውካስትል ተጠባቂ መርሃ ግብር ነበረ። እነዚህ ሁለት ቡድኖች በሚገናኙበት ጊዜዎች ሁልጊዜም ድንቅ እንቅስቃሴ ሲያሳዩ፣ ድንቅ ፐርፎርማንስ፣ ድንቅ ጨዋታን ሲያሳልፉ የነበሩ ናቸው። ላለፉት ወደ 5 ዓመታት የሚገመቱ ጊዜያት ምንም እንኳን ሊቨርፑል በኒውካስትል ላይ በላይነት ቢኖረውም ጥሩ ፉክክር ተመልክተንበት የሚጠናቀቅ አይነት ጨዋታ ነው። እንዲሁ ደግሞ በዛው በተመሳሳይ ሰዓት ላይ ደግሞ የተደረገ ሌላ የፕሪሚየር ሊግ መርሃ ግብር ነበር። 12 ሰዓት 10 ሰዓት ላይ ከማንቸስተር ሲቲ ጋር አብሮ ሲደረግ የነበረ ሌላ ጨዋታ ነበረ። ብራይተን ኦቭ አልቢዮን ከአስተን ቪላ በተለይ አስተን ቪላ በአስደንጋጭ ሁኔታ 4-0 በሆነ ውጤት የተሸነፈበት ጎል አስቆጣሪዎች ኤንሹሉድ ዳይኮፐር እንዲሁ ደግሞ ሊንደሎፍ ነበሩ። በጣም ሃይ ዶሚኔሽን የነበረበት የብራይተን ቡድን እንዲሁ አስተን ቪላ ደግሞ ከለቀቃቸው ተጫዋቾች በኋላ ትልቅ ፈተና ውስጥ እንደሚገባ በግልጽ የታየበት ነበረ። በተለይ አስተን ቪላ በሁለቱም ስፍራዎች ላይ በሶስቱም ስፍራዎች ላይ በማጥቃቱም በአማካይም እንዲሁ በመከላከልም ስራ ላይ ትልቅ ስራ ይጠብቀዋል። ያጣቸው ተጫዋቾች እጅግ ጠንካራ የሚባሉ ተጫዋቾች ናቸው። በተከላካይ ላይ ኤድሪክ ኳንቻ ቋሚ ያስተላለፍ ነው ሁሌም የምንመለከተው። እንዲሁ አማካይ ላይ ዮሪ ቴልማንስ፣ በማጥቃቱ ደግሞ ሞርጋን ሮጀርስን የመሳሰሉ እና ሌሎችም ተጫዋቾች ከቡድኑ ይለቃሉ የሚሉ ዜናዎች ሲወጡ ነበረ። እነዚህ ስትመለከቱ አስቶን ቪላ አደጋ ውስጥ የወደቀበት ሁኔታ አለ። የትላንትናው ጨዋታ ለኡናይ ኤምሪ ቡድን አስቶን ቪላ ትልቅ ትምህርት ይሆናል የሚለው ግምት አለኝ። ታቫርኒ በ26ኛው ጎል ባስቆጠራት ጎል አማካኝነት ቦርንማውዝ በዛው ሰዓት በተደረገ ጨዋታ መሪ መሆን ቢችሉም ኋላ ላይ ግን ማርክ ጉሂ እንዲሁ ጆስኮ ግቫርዲዮል ደግሞ ከ84 እና ደቂቃ በኋላ ባስቆጠሯቸው 2 ጎሎች እንግዲህ የጨዋታውን አሸናፊነት በካምባክ ቦርንማውዝን ማንቸስተር ሲቲ ማሸነፍ ችሏል። ሪያን ቸርኪ ለሁለቱም ጎሎች ኳሱን አመቻችቶ ማቀበል የቻለበት አጋጣሚ ነበረ። ከፔፕ ጓርዲዮላ በኋላ የመጀመሪያውን የፕሪሚየር ሊግ መርሃ ግብሩን ማሸነፍ ችሏል ኤንዞ ማሬስካ። ምናልባት ከዚህ በኋላ ለሚኖሩ የፕሪሚየር ሊግ መርሃ ግብሮች ምናልባት በኮሚኒቲ ሺልድ ጨዋታዎች ላይ የነበረው ከባቢ የነበረው የሚዲያ ጫና ለኤንዞ ማሬስካ ጥሩ አይሆንም ነበረ። ነገር ግን የትናንትናውን ጨዋታ ማሸነፉ ለቡድኑ ተነሳሽነት ጥሩ እድልን ይፈጥርለታል ተብሎ ይጠበቃል። ኦማር ማርሙሽ ከማንቸስተር ሲቲ ለቆ ቶተንሃምን ተቀላቅሏል። በነገራችን ለአድማጮቻችን የማንቸስተር ሲቲ ሌላኛው የማጥቃት አማራጭ የነበረው ኦማር ማርሙሽ ቀደም ሲል ሳቪኒዮ ከቡድኑ መልቀቁ ይታወሳል። አሁን ደግሞ ኦማር ማርሙሽ ወደ ቶተንሃም ለመዘዋወር ከስምምነት ደርሷል ያለን እንግዲህ እውቁ ጋዜጠኛ ፋብሪዚዮ ሮማኖ ነው። አድማጮቻችን እንዲሁ ከዛ በኋላም የተደረጉ ትላልቅ ጨዋታዎች ነበሩ። በተለይም የሊቨርፑል ከኒውካስትል ጨዋታ በብዙዎች ዘንድ ቀልብን የሳበ ጨዋታ ነበረ። ቀደም ሲል በ5ኛው ደቂቃ ላይ የኒውካስትሉ የክንፍ መስመር አጥቂ ነው አንቶኒ ላንጋ ጎል አስቆጥሮ ጥሩ ጨዋታን ለኒውካስትል ጥሩ የማሸነፊያ ዕድልን ሰጥቶ ነበረ። ኋላ ላይ ግን ኋላ ኮዲ ጋክፖ ከሁለተኛው አጋማሽ በኋላ ደግሞ በድንቅ ሁኔታ ድንቅና ማራኪ ጎልን አስቆጥሮ አቻ ያደረጋቸው። የዊሎክ ጎል ደግሞ ኒውካስትልን ዳግም መሪ እንዲሆኑ አድርገው ነበረ። ባለቀ ሰዓት ኦልሞስት ጨዋታው ሊጠናቀቅ በነበረበት አጋጣሚ ኒውካስትሉ የመስመር ተመላላሽ በማንቸስተር ዩናይትድ በጥብቅ የሚፈለግ ተጫዋች ነው። በነገራችን ላይ እሱ ተጫዋች ለሰራው ጥፋት ምክንያት የፍጹም ቅጣት ምት ሊቨርፑሎች ያገኙ። ዶሚኒክ ሶቦዝ ላይ ተሳን ያጠናቀቀበት መንገድ እጅግ የሚያስደንቅ ነው። የሚቻል አይደለም በሁሉም ተጫዋች ባለቀ ደቂቃ ላይ በእንደዚህ አይነት ጫና በተሞላበት ሁኔታ ላይ ጎሎችን ማስቆጠር የሚቻል አይደለም። ነገር ግን ሶቦዝ ላይ በሚገባ የሴንት ጄምስ ፓርክ ጨዋታውን ሊቨርፑል እንዲያጠናቅቅ ሚናውን ተጫውቶ ጨዋታው 2-2 መጠናቀቅ ችሏል። ምሽት ላይም ባርሴሎና እንዲሁ ከኤልቼ ጋር ተፋጦ ነበር። ራፊኒያ ደምቆ ያመቸበት ጨዋታ ነበር። በጨዋታው 2 ጎሎችን እና 1 አሲስት ማድረግ ችሎ ነበረ። እንዲሁ ፌርሚን ሎፔዝ ሌላኛው ተቀይሮ ከገባ በኋላ ድንቅ እንቅስቃሴን ያሳየ ተጫዋች ነበር። አዴሚ አዲሱ ፈራሚ አዴሚ እንዲሁ በቡድኑ የመጀመሪያውን ጎል አስቆጥሯል። 5-0 ነው ኤልቼን ባርሴሎና ማሸነፍ የቻለው። ከሜዳ ውጭ ነበረ ጨዋታውን ማድረግ የቻለው። እጅግ ድንቅና ማራኪ ጨዋታን ተመልክተናል ብሎ መናገር ይቻላል። እንዲሁ ፓሪስ ሴን ጀርመን ነጥብ ጥሏል በትላንትናው ዕለት የፈረንሳዩ
የ2026/27 የፈረንሳይ ሊግ የመጀመሪያ ሳምንት መርሃ ግብር በፓርክ ዴ ፕሪንስ ሊደረግ የነበረው እናም በሜዳው መበላሸት ሳቢያ ተቀይሮ በሬንስ ሮጀር ፓርክ ስታዲየም የተደረገው የስታድ ሬንስ እና የፓሪስ ሴን ጀርመን ጨዋታ 2-2 በሆናቸው ውጤት ተጠናቋል። ሬንስ በቸማንኪ 9ኛ እና በሌፓውል 38ኛ ደቂቃ ግብ ታግዘው ጨዋታውን 2-0 በሆነ ውጤት እየመሩ ወደ ረፍት ቢያመሩም ፒጂዎች ቀይረው ያስገቡት አዲሱ ፈራሚ ፌራን ቶሬዝ 2 ጎሎች ማለትም በ71 እና በ82ኛ ደቂቃዎች ታግዘው ከጨዋታው 1 ነጥብ ይዘው መውጣት ችሏል። ፓሪስ ሴን ጀርመን በተለይ የሉዊስ ኤንሪኮ ፓሪስ ሴን ጀርመን አጀማመሩ ሁልጊዜም እንዲህ ነው። በትንሽ ኢንቴንሲቲ፣ በትንሽ ተነሳስነት፣ በትንሽ ውጤቶች ይጀምሩና ኋላ ላይ ግን ወደ ሊጉ መጠናቀቅ የሚሳተፉባቸውን ሁሉንም ውድድሮች ጠራርገው ሲበሉ ተመልክተናል። ሌላኛው አስደማሚው ዜና ተመልክቼ ነበር። ዩሊያን አልቫሬዝ አትሌቲኮ ማድሪድ ከቪያሪያል 2-2 በሆነ ውጤት ሲለያይ ተቀይሮ ገብቶ ጨዋታውን ያደረገው ዩሊያን አልቫሬዝ በትናንትናው ዕለት የአትሌቲኮ ማድሪድ ደጋፊዎች እጅጉኑ ቅሬታቸውን ሲያሰሙበት፣ በተለይም በጨዋታው መጠናቀቅ በኋላ ወደ ደጋፊዎች ሄዶ ጭብጨባ አለማድረጉ በተለይም በብዙ ክለቦች የተለመደ ነው። ወደ ደጋፊዎቻቸው እየሄዱ እያጨበጨቡ በኢትዮጵያን ፕሪሚየር ሊግ የሚታወቅ ነው። ታላላቅ ቡድኖች በተለይ ደግሞ አሸናፊ ቡድኖች ከሆኑ ወደ ደጋፊዎቻቸው እየሄዱ ከደጋፊዎቻቸው ጋር መጥተው ስለደገፏቸው አክብሮት የሚሰጡበት አጋጣሚ ላይ ዩሊያን አልቫሬዝ ከሜዳ ያንን ታደርግ ከሜዳ ወጥቶ ነበረ። በዛም አጋጣሚ ላይ የአትሌቲኮ ማድሪድ ደጋፊዎች ለዩሊያን አልቫሬዝ በጣቶቻቸው የማይገባ የስድብ ቃላትን ሲሰነዝሩበት እንዲህ ቅሬታን ሲያሰሙ ነበር። ዩሊያን አልቫሬዝ የአትሌቲኮ ማድሪድ ደጋፊዎች እጅጉን የተጠላበት አጋጣሚ ነበር። በነገራችን ላይ ከጨዋታው መጠናቀቅ በኋላ ከቡድን አጋሮቹ ጋር በመሆን ለደጋፊዎቹ ሰላምታ እንዳይሰጥ የተከለከለው በክለቡ አመራሮች ውሳኔ መሆኑን እንግዲህ የቡድኑ አሰልጣኝ ዲያጎ ሲሞኔ እንግዲህ ገልጿል። ምናልባት የሚዲያውን ጫና ለማፈናፈን የታሰበ አሊያም ደግሞ ያው እውነታም ከሆነ ከቡድኑ ሊለያይ የሚችልበት እድል ይኖራል። በተለይ አርሰናል የተጫዋቾች ትልቅ ፈላጊ ምናልባት ካሉት በአሁኑ ሰዓት በዝውውር መስኮቱ ላይ ካሉት አርሰናል ትልቁ ቡድን ነው ብሎ መናገር ይቻላል። ያው አርሰናል ተጫዋቹ አይፈልግም እየተባለ ይገኛል። ነገር ግን አርሰናል የተጫዋቹ ትልቅ ፈላጊ ነው። አልፎም በቪክተር ዮኬሬሽ እንለዋወጥ የሚሉ መረጃዎችም ሲወጡ ነበረ። ከዛም አለፍ ሲል ሪያል ማድሪድ እና ባርሴሎና እንደሚፈልጉት ይታወቃል። የሪያል ማድሪድ ጉዳይ ከዝውውሩ ራሳቸው ማግለላቸው የዘነጋ 150 ሚሊዮን ካቀረቡ በኋላ ውድቅ ሆኖባቸው ከዝውውሩ ራሳቸውን አግልለዋል። የባርሴሎና ጉዳይ ግን ጣሳ የሚያነሳና ወደፊት ገፍተው ሊሄዱበት የሚችለው ጉዳይ ይሆናል ተብሏል። ተጫዋቹ ግን በክለቡ እንደሚቆይ የክለቡ አመራሮች ለመግለጽ ሞክረዋል። አድማጮቻችን፣ የዛሬው የዕለተ ሰኞ መረጃዎቻችን ምን ይመስላሉ? በቀጣይ ዳግም እንገናኛለን። መልካም ጊዜን መልካም ቆይታ ተመኘሁ።